ለተራቡ ድመቶች አሉ መንገድ ላይ ለነሱ ነው የምንሰጣቸው። አልቀነሰም ፍቅሬ ከእስካሁኑ። እኔ ግን ድራገኑን ተፋልሜ ሲንደሬላ ነፃ መውጣት ነው ፈልገው። ታፍቶኛ ጥሩ ሰው ነህ። ዮ ሪአክሽን ዛሬ በአዲስ ቪዲዮ ከች ብያለሁ። ላይክ ሰብስክራይብ ሼር ማድረግ እንዳይረሳ። ዛሬ ደግሞ የበርተኖስ አስቂኝና አዝናኝ ቪዲዮዎችን ይዤላችሁ መጥቻለሁ። ወደ ቪዲዮ የወሬ ለማቅረብ ያሳቁት እንጂ የማን ነው ሱማው ያስለው ለፔጅ ያለው እንዴት ልጅ ላገላገኛ ለጀለተ መጥቻለሁ መሰለኝ። በዛ ላይ አራቱን የትኛው ነው ጀለተ ነው ጀለትን እጂ ያደረሱ አሁን ያልኩ እኮ ነው። ምን ነው ይቅርታ ለጥራግልህ። ይሄማ የወሬ ጥማት ብቻ አይደለም ሱስ ነው ይሄ እንዴ። እስከ ሽንት ቤት ከተከተለውማ ችግር ነው። አቤት ምግቡ ካፌ ነው። እሺ አየሁ ምግቡ ነው ታዲያ። ለተራቡ ድመቶች አሉ መንገድ ላይ ለነሱ ነው የምንሰጣቸው። አይ ጥሩ ነው ለድመቶች እንዴ። ድመቱ እዚህ ነው ያለው ነው የምላችሁ። ፉድ ቻሌንጅ። እሺ ዛሬ አዲሱን ትሬንድ እንጫወታለን። ተማረባ ምን አቃፋቱ ምን ታዲያ በእግዚአብሔር ያለ ልጅ ነው ይሄ ግን እኔ እኮ ይሄ ልጅ ግራ ነው የሚያጋባኝ። ምን አይነት አሁን እሺ፣ በዚህ ብርድ ገላን ስትታጠብ ይሄ ነገር የደረሰበት ያውቀዋል። እንዴ ምንድነው ብርዱ ግን የሰሞኑ በተለይ ሻወር ከወሰዳችሁማ አንቀጥቅጥ በቃ እስክስታ ነው። ወንድሜ የኔቪን በጣም አድናቂ ነው። በጣም ነው የሚወዳት። ዘፈኖቿን ሁሌ ነው የሚሰማው። ዛሬ ሰርፕራይዝ እናደርገዋለን። አይንን ጨፍን ነው ነው። አዎ ነይ አልቀነሰም ፍቅሬ ውስጥ ላይ ገነቱ ትረ ራፋና ናት። እኔ ያላምልካት ፎቶ ናት። አዎ ራፋና እንዴት እንደምወድሽ እኮ ሁለቱንም ዘፈኖች እንዴት እንደምወደው አንድ ዘፈን ዘፈኝልን አላህ ወንድሙ እንደሱ እብድ የሆነ ልጅ ነው። ዘፋኝ ተከራይ። አልቀነሰም ፍቅሬ ከእስካሁኑ የምወድል ለጌታ ያደለ ብዙል አልቀነሰም። ምን ነው ቤቴን ባከራየው ሞቴን ባታፋተኑ ግን አንተ ሰው ዳናተኛ ወዲህ ነው ሄዱ ሁሌ አይመችሽ ማለት በጥማጭ የሆነ ልጅ አግተህ ቤተሰቡ ስልክ አላነሳ ሲሉ አያነሱም። የደወሉላቸው ደንበኛ አንተ ለማን ትቼ እንዴ አባዬ አላለም? 10 ዓመት ለነገሩ አሳድጉት። እንዴት አባዬ አይሉም? እኔ ግን ቲክቶክን ተጠቅሜ ደህና ፕሮዳክሽኖችን ቀጥሬ ሲኒማቲክ የሆነ ሙቪዎችን መስራት የምፈልገው። እኔ ግን ድራገኑን ተፋልሜ ሲንደሬላ ነፃ መውጣት ነው የምፈልገው። አይበርጥም። አይጠበቅ ንግግር እኮ ነው የሚናገረው። ከልጅ ዳውድ ጋር ደግሞ በጣም ነው ደስ የሚሉት። የመጀመሪያ ዴት። አንተ ግን በጣም ወንድ ነህ። የእውነት ሰው ተመቸሽ? በጣም ታፍቶኛ ጥሩ ሰው ነህ። ወይኔ ደነገጥክ እንዴ? አይዞህ አታልቅስ። ኢትስ ፋይን። ውሸት እኮ ነው ይሄ ውሸት ነው። ኢትስ ኦኬ። እንዴት አይደነግጥ? ደሞዝ በወጣ በሁለተኛ ቀን ኑሮ እንደዚህ ያስብላል። ታናሽ ወንድሜ እንደ ቬሮኒካ የሚወደው ዘፋኝ የለም። በጣም ነው የሚወዳት። ዛሬ ሰርፕራይዝ እናደርገዋለን። አይንን ጨፍን ና። እሺ ቬሮኒካ ነይ ግለጥ። ወይኔ ቬሮኒካ ቬሮዬ በጣም እናመሰግናለን አክብረሽን ስለመጣሽ። የእውነት በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እግዚአብሔር ያክብርሽ። ግን የቀጣዩ አልበሙ መቼ ነው የሚለቀቀው?
እንጠብቃለን። የእውነት በጣም ነው የምንጠብቀው። አንዴ ቆይ ፍቅርህን ግለጥላት። በጣም ነው የምወድሽ። ያቺ ዘፈን አራሳ ስሰማሙ ነው። ወይኔ እንዴት እንደምወድሽ እንዴ! የመጨረሻ አንድ ዘፈን ስፈኝልን። አው ይሰማችኋል? በጣም እናመሰግናለን ፌሮዬ። በባዶ ነው አንቺ በእናትህ አክብራችሁን ስለመጣ እሷንም እናመሰግናለን። አንተ ጨልሎ ሊያጨልሉ ነው እነዚህ ልጆች። ክህደት ሁሉ ነገር ይበቃኛል። ስልከኝ እኮ ሰጣለህ። ተረጋጋ። ይኸው ወንድሜ እኔ ላስተምረህ ነው የፈለኩት። እኔ ላስተጠንቀቅ ሌላ ጊዜ ሩጥ ወይ ይሻላል። አንቺ ሳይክል ምን ተባብለን ነበር? ሳይክሉም ካደ ምን ይደረግ? አማራጭ የለውም። ምን ያርግ? እሱ ፀጉር አይታችሁታል። እንዴት አሰበው ራሱ ለመቆረጥ የመርሳት በሽታ ወረቀት የመርሳት በሽታ ይዟል። ወረቀት የመርሳት በሽታ ይዟል። ያነበበውን እየረሳ እኮ ነው። ምን ያርግ? ወረቀት የመርሳት በሽታ ይዟል። ከባድ ነው የመርሳት በሽታ። አንዴ ያነባል፣ እዛው ይረሳል። ያነባል። ከባድ ነው። አንዳንድ ታክሲ ተራውስ ግን አሉ እንደዚህ በትግል በቃ እዚህ ጋር ስትል ና እዚህ ነው ይላል። እዚህ ጋር ስትል ና እዚህ ነው። ግራ አታጋቡን። ማነው በር ላይ መኪናውን ያቆመው? አይ እኔ አይደለም። አንተ ነህ አይደለም? አይ እኛ አይደለም። ይሻላል። አንተ የሰው መኪና እንደ ሰብረን ነው። ወይኔ አንተ ደህና ሰው አልነበረ እንዴ? ወይኔ አሁን ምን ይባላል? እሺ ቪዲዮ ምን ትሉታላችሁ? እግዚአብሔር ከሰጠን ነገር መሃል አንዱ ተፈጥሮ ነው። አጣጥሟት ተፈጥሮ ምንድን ነው ያጣጣመው? ሰው ወላጅ መሆን ስቃይ ነው። ውይ አሁንስ ልጅ ማሳደግ በጣም ነው የከበደኝ። በቀን ራሱ ላይ 3 ጊዜ ይጸዳዳል፣ ምግብ አይበላም፣ የሚያቀርሻል። አሁን ራሱ ለሶስተኛ ጊዜ ገላውን ሊታጠብ ነው። የሚያክል ሰውዬ ነው። ና ሳሎ ጋር በፊት ያለን ሁሉ አውጣ። ወንድም እኔ ምንም ነገር ይሻላል። ቆሎ ነገር ነበር እኮ ምግብ የሚባል ነገር ብቻ በቃ ቆሎ ብቻ ነው። ሄሎ ጀማው ቆሎ ታገኝቷል። ይሄን በኩንታል ነው መውሰድ አይደል? እና በፈለክ ሰላም ነህ ጋሼ? የቤት ኪራይ ልከፍል ነው? አይ አይደለም፣ ልጅዎትን ፈልጊያለሁ። የኔ ልጅ ቤቴን ባከራየው በእናትህ እንዲህ ስቀይ ታመሰ አልኩሽ ጋሼ። ታላተኛ ወዲህ ነው የሚሄደው። ልጅዎትን ፈልጊያለሁ። እውነተኛ በእናትህ የሚስቴ ቤተሰቦች ጋር የምንሄደው ምንም አይነት መጠጥ እንዳጠጣ ዛሬ በቃ አንድ እንዲህ በምላስ እንኳን እንዳቀምስ በቃ እኔ አንተ ስካረ አረጋጋው ምንም እንዳጠጣ እባክህ እንዳታዋረድ። አመሰግናለሁ። ወይኔ ዛሬ ጉዶኩ እንዳጠጣ ያለው ለካስ ለራሱ አስቦ ነው። ማን ይሸከመው ነበረ? ባት ቅደም አንቺ ደርሰሽ ነኝ። ስማ ትቆያለሽ። ደርሰን ግባ እከተልሃለሁ። ምን እናቴ ግማሽ መንገድ ላይ ደርሰን በእግዚአብሔር በእናትህ ባት ግባ። እመጣለሁ። እኔ እዚህ ትንሽ ጉዳይ ስላለኝ ሻይ ቡና ብዬ ምሪ እንዳልጠጣ እኔ በሊፍት እመጣለሁኝ። ባት አንዴ ጉንፋን ይዞኛል። እዛ ቅሽር ጠጣ ግማሽ መንገድ ላይ ምናምን ደርሰባለሁ። እናቴ እኔ በእናትህ እኔ ሻይ በእግዚአብሔር እመጣለሁ። እናትሽ እመጣለሁ። ቻው እመጣለሁ። ባት እየዞረኝ ነው እንዴ? ስማ
ሚስትህን ከሆነ ጉማሬ የሚመስል በጣም የሚያስጠላ ሰውዬ ጋር እያየኋት ነው። ያማል እንዴ? ከሚስቴ ጋር እኮ ነኝ ነው እንዴ? ወይ ምን ትሉታላችሁ? እኔን አንተ ራሱ ምን ሆነህ ነው? በእናትህ ሰላም ነው አባት? ኧረ አይደለም፣ እዚህ አይደለም። ቆይ ሌባ ነህ እንዴ? ምን ማለት ነው? ልቤን ሰረቅ 09 እሺ፣ ሁለተኛ ሌላ አለኝ። የሬሳ ሳጥን እንዴ? የዘላለም መኖሬን እየፈለግኩኝ ነበር። 09 ቆይ ሌላም አለኝ። ቆይ በምሽት እዚህ ምን ታደርጋለህ? ጨረቃ ሰማያል እንደ ቤቷ 09 ወደው በመጣች መሸሽ አስተማሪ ቪዲዮ አንተ ሙዳት ስነግራት ቀጥታ ነው ብሎክ ያደረገች። ምንድነው አይደል? እኔ አላውቅም። ና እንሩጥ፣ እንደበቅ። ለምን? አንተ ወፍራም ስለሆንክ እኔ ቀጭን ስለሆንኩ እንደበቅ። መሮጥ ስለምችል አንተ ስለማትችል ይቀርታ ወንድሜ። ሰላሙንልኝ። ወይኔ ግሬ አይደር እንዲመጣ መሮጥ ይችላል። አንተ ነው ሰው እና ቡጭ ሮጣለሁ አላልክም? አትሮጥም? አታመልጥም ነበር። ኦ መንጂ ሻምሹሪን ሲሳምሳ ውጅላይ አንነጋገርም፣ ጨዋታው ይቅርብኝ፣ ቁጭ በል ከጎኔ። ፓርቲጃኖ ሰው ልመድ ገላዬ ቆጭሃል ተው በኋላ ሚዚክ ባትል አንተ ያማል እንዴ? ምን ሆነህ ነው? ችግር አለ እንዴ? ምን ሆነህ ነው? ያማል እንዴ? በሽተኛ ሰው ልመድገ እኔ በጣም ነው የሚመችኝ። አንድ ላይ ሲሰሩ ደግሞ ይለያል። ሰላም ነው እናቴ? የሚበላ ነገር ነው? ወይ በኔ ወንድም እንዴ አለ ጠብቀኝ በእናትህ በላ። አሁን መነሳቴ ነው። ስሚኝማ እናቴ፣ ጫማ ይኖርሻል? ጫማ ራሱ የለኝም በእናትሽ። ሆነ መጣሁ። ምርጥ ጫማ አለኝ ላንተ የሚሆን። ኧረ ምነው ሙድ ባትይዥብኝ እናቴ። ቀሚስ አለኝ። ቆይ እሺ እኔ ኢማኔርና ሜካፕ ማምጪለት አንደኛ ስለ ቀሚስም አለኝ። ደስ ይላል። ያልኩትን ልትሰማኝ አልቻለች እንጂ አትያማል እንዴ? ና ቆይ ሊመቷን ነበር እንደ ወረደው ተቀጥቅጦ በልዞ ነው የተመለሰው። አይታችሁታል? እና እንደነገርኩ እዚህ ጫካ ውስጥ የሌለ እንስሳ የለም። ይኸው ከትንሹ እስከ ትልቁ ድረስ አራዊት ተሰባስበው። ምንድነው ነገር? ይሄማ እንትን ነው አውቃለሁ። ይሄ አውቃለሁ። የቤት እንስሳ ወንድሜ አልተመዘገበም ነው እንጂ ይኸውልህ፣ ስማ፣ ሰላም ነው። ምንድነው ይሄ? ሌላ ማለት እዛ አስገብኝ ወስዳችሁ እንደዚህ ጥሎ ቢሮጥ አስቡት። የቤት እንስሳ አላለም እንዴ? ደግሞ አልተመዘገበም። ደስ ይላል። ሰላም ነው። ታርዛን እባላለሁ እኔ። ታርዛን እዚህ ከዝንጀሮች ጋር የምኖረው እዚህ ጫካ ውስጥ። አንተ ሰው አይደለህ እንዴ? አይደለኝ። ይሄ ምንድን የሚበላ ነው? አረ ካሜራ ነው እንዴ? አንተ ቆይ ታረቀኝ አይደለህ እንዴ? ታውቀኛለህ እንዴ? 2 ዓመት ሙሉ ጠፍተህ እዚህ ጫካ ውስጥ ምን ትሰራለህ? ወንድሜ ታውቀኛለህ? ስማ፣ የቤት ኪራይ ከብዶኝ ነው እዛ ከተማ ኑሮ አልቻልኩትም። ስማ፣ ተረጋጋ። ለዚህ በጣም ደስ ይላል ከዝንጀሮች ጋር መኖር እዚህ ጫካ ውስጥ። እኔ ታረቀኝ ታርዛን ነኝ ወንድሜ። እሺ ቆይ አጎቴ እየጠራ ግባ እየተባልኩኝ ነው። ቻው ወደ ቤት ግባ ይተዋል እንዴ? ጫካ ውስጥ ቤትም አላችሁ። ማን ያምናል? አሁን ይሄንን አባታ ፈጣን ማን እንደሆንኩ ታውቃለህ? ምንድነው? ማን? ቤንቴን ነኝ። ቤንቴን ነኝ። ምንድነው? ቀየርብሃለሁ። ምንድነው? ሰው የለም እንደዚህ አካባቢ ስቀየር ምን ትፈልጋለህ? እይ ተቀየረበት እኮ። ጠዋት ሰው ሲቀሰቅስ የሚሰማ ድምጽ። አረማን ተነስ፣ ዳይኖሰሮቹ እየመጡ ነው። ሻሞላህን ያዝና እንፋለም። ፀሐይ መማር ትወዳለችን አይታታል። በእናትህ አሁን ተነሳ፣ ጭራቅ ረሽታችን እየጠበቀችን ነው። ምን ማለት ነው? ፎሎ ያደርገኛል፣ አንፎሎ ያደርገኛል። ምን ማለት? በህይወትህ ከኔ ጋር ያሳለፍከው የማትረሳው ገጠመኝ ምንድን ነው? ለሀገራችን ኬንያ መዋጋት አለብን። ተመልካች በውበት ቁንጅና ማነ። ኧረ በስመ አብ አባቴ፣ አንዴ ፎቶ ታነሳኛለህ? ይቻላል። በጣም ነው የማመሰግነው። ጥሩ ነው። በቃ ይኸው ቴንክ ዩ።
እንዴ አሁን ምን ይባላል? እሻው በሽተኛ ተከራይ አሎ የቤት ኪራይ ክፍል ምንድን አንተ ወር አለፈው እኮ የቤት ኪራይ ክፍል ምንድን ምን አባቱ ነው? በእናትህ ወንድሜ ምንድን ነው የምትለኝ? በቤቴ በእናትህ እኔ እኮ ነኝ አከራየው። በጣም ይቅርታ። ሰላም የለህም እንዴ? አንዴ አማል እንዴ? ተከራይ እኮ ነህ፣ በሽተኛ ነህ። እኔ በቤቴ ሰላም ነሳኝ እኮ። በእናትህ ግባ እናተኛ። በእናትህ የሞል ወዲህ ነው የምሄደው። አሎ የቤት ኪራይ ክፍል ቅድሚያ ማለት ነው። አሁን ሲያከራዩ በቃ የጤና ምርመራ ማድረግ አለባቸው። ተከራይ ሄዶ እየረበሸ ሰሞኑን ሃንግ ሰሪ ሌባ ምናምን በዝቷል እኛ ሰፈርና ዛሬ ለምን ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ እንወስድባቸውን ብዬ አስቤ ነው። እንሂድ። አሁን ሌቦቹ ወደሚቀመጡበት ቦታ እየሄድኩኝ ነው። ቆይ ላሳያችሁ። ይኸውላችሁ ብዙ ጊዜ እዚህ ጋር ነው የሚቀመጡት። ስለዚህ እኔ ከጀርባ ሁኜ እጠብቃቸዋለሁ ማለት ነው። ስለዚህ አሁን ቦታችንን ይዘናል። እስኪመጡ ድረስ እንጠብቃለን። አሁን ሊትራሊ አንድ 30 ደቂቃ አልፎናል። አይ ቲንክ ቦታ ቀይረን ብንሞክር ይሻላል መሰለኝ እንዴ። ስለዚህ አይ ቲንክ ቪዲዮ ዛሬ የሚሆን አይነት አይመስለኝም። ነገ ደግሞ ተመልሰን መጠን እንደ አዲስ እንደግማለን ማለት ነው። ሊዛቻን ነበር እንዴ? ጭራሽ እርቃኑን አስቀሩት። እውነተኛ ታሪኬ ነው። ሰላም ነው። ራይድ ነህ? አዎ ግባ። ለምን አባቱ ነው እንደዚህ አፍጦ የሚያኝ? አንግሊ ሰራኝ ነው እንዴ? አረ ሰውዬ አስተያየቱ ልክ አይደለም። አንቆ ሊገለኝ ነው መሰለኝ። ለማንኛውም በሩን ልዝጋው። በሩን ቆልፈው፣ በሩን ቆልፈው። የሆነ ነገርማ ማድረግ አለብኝ። ረፍቅ እዚህ ጀማው እንዴት ናችሁ? ሰላም ነው? ዛሬ ከሰው እንጣላለን። እሺ በቃ ይመቻችሁ። ቆይ ዘፈን ልክፈት። ማነው እዚህ ጋር ሳላስከፋ ተረጋጋ። ሲሪየስ ማንጋ ያረገኛል እንደ ጋጋ። ወይዴ ይሄ ነገር በቃ ቢቀርብኝ ይሻላል እንዴ። ለምን ካንስል አላደረገውም? ይቅርብኝ በቃ። እሱም ፈሪ ነው፣ ያም ፈሪ ነው። በቃ ምን ይደረግ? ጊዜው ነው ከፍቷል። በእግዚአብሔር ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው መጨረሳቸው። ተኩሳለም ካለቀስ አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንደምንደራደረው? በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ። እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቅ ያለው ቆይ ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው ምንም ችግር የለውም። ውሰዱት፣ የእናንተ ነው። ተመለስ አለ። ሌላ ሰው ነገር የለም። ሰው የሚመስል እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት። በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር። ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ የፈለከውን ነገር እንሰጣለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ። እሺ ይሄን ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሄን እዚህ ያሉትንም ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ። በልጄ ደህና ደር። እሺ አባዬ ደህና ደር። አባዬ ወይ እዛ ቁም ሳጥን ውስጥ ሁሌ ማታ ማታ ድምጽ እሰማለሁ። እንዴ ስማ የትምህርት ቤት ክፍያ ስንት ነበረ? 9812 ብር በወር። አይ በሳምንት ነው። ይሁን ያው እኔና እናትህ ከተፋታን በኋላ ፍርድ ቤቱ አንተን ለኔ ወሰነ። ከዛ እኔ አንተን ለማሳድግበት ለእሷ ተቆራጭ ቆርጣለሁ። አዎ አባዬ ደስ ይላል። ደግሞ አባዬ ልደቴ ደርሷል። ትገዛልኛለህ የሆነ ነገር? ይሁን ምንም ነገር የለም። ወጪ በዛበት። ወጪ ቀነሰ ማለት እኮ ነው። አንተን አጣ ማለት ነው። ክፉ አባት ነው ይማ። የው ለዛሬ ያዝንላችሁ የበርጣሚስ ቪዲዮ ይህን ይመስል ነበረ። ዘና ፈታ እንዳላችሁ አልጠራጠርም። ቻናላችንን ደግሞ ሰፖርት ማድረግ እንዳረሱ፣ ላይክ፣ ሰብስክራይብ፣ ሼር ማድረግ ነው። ሰፖርት ደግሞ ለኛ ብቻ። ለማንኛውም መልካም ሳምንት ይሁንላችሁ። ቀጣይ በአዲስ ቪዲዮ እንገናኛለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ጋይስ እያደረጋችሁ